ሰላም ጤና ይስጥልን ውድ ጃንቲዩብ ቤተሰቦች እንዴት ናችሁ? በዛሬው የቢዝነስ መረጃችን በሀገር አቀፍ ደረጃ የዲጂታል የጤና ክፍያ ለመጀመር የሚያስችል ስምምነት መደረጉንም ሰምተናል። ዲጂታል የትራፊክ አደጋ መረጃ መሰብሰቢያ ስርዓት ተግባራዊ ሊደረግ መሆኑን ተገልጿል። ይህንን በተመለከተ መረጃ እናጋራችኋለን። በሌላው መረጃችን ነጋዴ ሴቶችን ለማስተሳሰር ያለመው የኮሜሳ የንግድ ትርኢትና የቢዝነስ ኮንፈረንስ በአዲስ አበባ ሊካሄድ መሆኑን ተነግሯል። አብራችሁን እንድትቆዩ እየጠየቅን ለቻናላችን አዲስ ከሆኑ ቻናላችንን በቅንነት ሰብስክራይብ በማድረግ ቤተሰብ ይሁኑ እያልን ወደ መረጃው አለፍን። በሀገር አቀፍ ደረጃ የዲጂታል ጤና ክፍያ ለመጀመር የሚያስችል ስምምነት መደረጉን ተሰምቷል። የጤና አገልግሎት ክፍያዎችን ሙሉ በሙሉ ዲጂታል ለማድረግ የሚያስችል የመግባቢያ ስምምነት ጤና ሚኒስቴር ከፋይናንሻል አገልግሎት ሰጪ ተቋማት ጋር ተፈራርሟል። ትግበራውም በአዲስ አበባና በድሬዳዋ ከተማ አስተዳደሮች በተመረጡ የጤና አገልግሎት ማዕከላት የሚጀምርና ለጤና አገልግሎት ሰጪዎችና ለተጠቃሚዎች የፋይናንሻል እውቀት ማሻሻያ ስልጠናም የሚያካትት ነው ተብሏል። ይህ ትግበራ በኢትዮጵያ ብሔራዊ ባንክ በገንዘብ ሚኒስቴርና በጤና መድን አገልግሎት እንዲሁም በዩኤንዲፒ ቤተር ካሽ አሊያንስ በጋራ የሚደገፍ መሆኑም ተገልጿል። በሌላው መረጃችን ዲጂታል የትራፊክ አደጋ መረጃ መሰብሰቢያ ስርዓት ተግባራዊ ሊደረግ መሆኑም ተነግሯል። የመንገድ ደህንነትና መድን ፈንድ አገልግሎት ከፌዴራል ፖሊስ ጋር ያለሙት ዲጂታል የመንገድ ትራፊክ አደጋ መረጃ መመዝገቢያ ስርዓት የሙከራ ትግበራ ተጠናቆ በሀገር አቀፍ ደረጃ ሊተገበር መሆኑም ተገልጿል። ይህን አስመልክቶ የአገልግሎቱ የተቋም ሪፎርም ስራ አስፈጻሚና የትራፊክ ተቆጣጣሪ ማዕከል ኃላፊ አቶ ባዩ ሙሉጌታ ተጨማሪ ማብራሪያም ሰጥተዋል። እንደ ኃላፊውም ገለጻ ከሆነ የመረጃ ስርዓቱ ቀልጣፋና ውጤታማ እንዲሁም ታማኝነት ያለው የትራፊክ አደጋ መረጃ ለመሰብሰብ ታሳቢ በማድረግ የተጀመረም ነው ብለዋል። ይህም የዓለም ጤና ድርጅትን ጨምሮ በዓለም አቀፍ ተቋማት የትራፊክ አደጋ መረጃዎች ላይ ይነሱ የነበሩ ቅሬታዎችንም ይቀርፋል ብለዋል። አቶ ባዩ አክለውም ትራፊክ አደጋው የት ደረሰ፣ በምን ምክንያት ማን አደረሰው፣ ምን ያህል ሰው ጉዳት ደረሰበትና ሌሎች መሰል የትራፊክ አደጋ መረጃዎችን በዲጂታል መልኩ ለመመዝገብ ያግዛል ብለዋል። በዚህም ተጎጂ አካላት ከካሳ ክፍያ ከሕክምና ጋር በተያያዘ መረጃ ለማግኘት ያለውን መጉላላት በመቅረፍ በቀላሉ እስከ ፍርድ ቤት ላሉ ጉዳዮች ጭምር ትክክለኛ መረጃ ለማግኘት የሚያስችል መሆኑንም ተናግረዋል። በተጨማሪም በተደጋጋሚ አደጋ የሚደርስባቸውን ቦታዎች በመለየት አደጋን ለመቀነስና አሽከርካሪና ተሽከርካሪ ላይ ያሉ ጉድለቶችን በመለየት እርምጃ ለመውሰድ እንደሚጠቅም ተናግረዋል። ኃላፊው የሙከራ ትግበራው በአዲስ አበባ ተደጋጋሚ የትራፊክ አደጋ በሚደርስባቸው 3 ክፍለ ከተሞች ቦሌ፣ አቃቂ፣ ቃሊቲና የካ እንዲሁም በድሬዳዋ፣ በባህር ዳር፣ በጅማ ጨምሮ በኦንላይን እንዲሁም በኦፍላይን እንደሚሰራም ተናግረዋል። በሌላው መረጃችን የምስራቅና ደቡብ አፍሪካ የጋራ ገበያ ኮሜሳ አባል ሀገሮች የሚገኙ ነጋዴዎች ሴቶችን ለማስተሳሰር ያለመ የኮሜሳ የንግድ ትርኢትና የቢዝነስ ኮንፈረንስ በአዲስ አበባ ሊካሄድ መሆኑ ተነግሯል። ኢትዮጵያ የምታስተናግደውን 6ኛው የኮሜሳ ነጋዴ ሴቶች የንግድ ትርኢትና የቢዝነስ ኮንፈረንስ አስመልክቶ ጋዜጣዊ መግለጫ ላይ እንደተገለጸው የኮሜሳ አባል ሀገሮች ነፃ የንግድ ትስስር እንዲፈጥሩ የሚያስችሉ የተለያዩ ስራዎች እየተሰሩና ይህም ውጤት የመጣ ነው ተብሏል። የኮሜሳ ነጋዴ ሴቶች የፌዴሬሽን ተጠባባቂ ዳይሬክተር ወይዘሮ ስምረት ግርማ ለሪፖርተር እንደገለጹት ኮሜሳ የተቋቋመበት ዋነኛ ዓላማ በንግድ አማካኝነት በአባል ሀገሮች መካከል ቀጠናዊ ትስስር መፍጠር በመሆኑ በዚሁ አግባብ እየሰራ ይገኛልን ብለዋል። ይህንን ትስስር ለመፍጠር በኮሜሳ የተዘጋጁ የተለያዩ ስምምነቶች ያሉ በመሆናቸው በዚሁ አግባብ አባል ሀገሮች ይህንን ስምምነት እየተቀበሉ የሚተገብሯቸው ናቸው ብለው ተናግረዋል። ይህ ስምምነት አባል ሀገሮች ከቀረጥ ነፃና ከኮታ ነፃ በሆነ መንገድ ግብይት እያደረጉ እያስቻላቸውም ነው ብለዋል። እንዲህ ያለው አካሄድ በገበያ አማካኝነት ግብ ለመምታት የሚታሰበው ቀጠናዊ ትስስር ከማረጋገጥ አንጻር ትልቅ ፋይዳ ያለው ስራ እየተሰራ መሆኑን ያመለክታል ብለዋል። በኮሜሳ አማካኝነት የተተገበሩ የነፃ ድንበር ቀጠናዎች አገሮች ተስማምተው የሚወስኑ
የሚያመርቷቸውን የምርት አይነቶች ከቀረጥ ነፃ የሚገበያዩበት ሁኔታ መፍጠር እንደመሆኑ ከዚህ አንጻር ጥሩ ውጤታማ ስራዎች እየተሰሩ ነው ብለው ተናግረዋል። እንዲህ ያለው የገበያ ስርዓት መፈጠሩ ደግሞ በይበልጥ ወጣቶችና ሴቶች ተጠቃሚ እንደሚያደርጉ የገለጹት ወይዘሮ ስምረት ከቀረጥ እና ከኮታ ነፃ የሆነው የግብይት ስርዓት መጀመሩ አገሮች በፈጠሩት ግብይት ተሳታፊ ከሆኑት ውስጥ 80 በመቶ ወጣትና ሴቶች መሆናቸውንም ተናግረዋል። እንደ ኢትዮጵያ ያሉ አገሮች ከቀረጥ ነፃና ኮታ ነፃ በሆነው ግብይት ውስጥ እየተሳተፉ አለመሆኑ ለምን የሚል ጥያቄ የቀረበላቸው ወይዘሮ ስምረት ከኮታና ከቀረጥ ነፃ ግብይቱ ሁሉም ሀገሮች በእኩል ደረጃ እየተገበሩ እንዳልሆነ ገልጸው ከዚህ አንጻር አሁንም ብዙ መሰራት ያለበት ስራ መኖሩንም ተናግረዋል። ይህንን ሁኔታ ለመለወጥ ኮሜሳ የተለያዩ ፕሮግራሞች ቀርጾ እየሰራ እንደሆነና ከኢትዮጵያ አኳያ እየተሰሩ ያሉ ስራዎችም መኖራቸውን ተናግረዋል። ውድ የቻናላችን ቤተሰቦች የዛሬው የቢዝነስ መረጃችን ይህንን ይመስል ነበር። ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ እያል መልካም ጊዜ ተመኘን።